ለምን ወደ ውስጥ እንዳይገቡ ተከለከሉ? ያን እንደሆነ እንደቀደመው ዘመን 5500 ዘመን አስቀድሞ እንደነበረው መርገም ስለሆነ ወይም ርኩሰት ስላለ አይደለም። አንዲት የወር አበባ ያላት ሴት ወደ ቤተ እግዚአብሔር እንዳትገባ የተከለከለችው ስለረከሰችም አይደለም። የመርገምና የፍዳ ዘመን አልፎ የነፃነት ዘመን ሲተካ የወር አበባ አንዲት ሴት በመውለድ አገልግሎት ስትሰጥ በዚያ ፕሮሰስ ውስጥ የሚከናወን የአገልግሎት ማሳለጫ ወይም የግድ ማከናወኒያ ክፍል እንጂ መርገም አይደለም ማለት ነው። ስለዚህ ይህንን የምትረዱት አንዲት ሴት የወር አበባ ስላላት ብቻ ሳይሆን አንድ ካህን እንቅፋት መትቶት ደም ከፈሰሰውም ወደ ቤተ እግዚአብሔር መግባት አይችልም። አንድ ምዕመን ከባድ ጉንፋን ይዞት በአፍንጫው ፈሳሽ እያለበትም ወደ ቤተ እግዚአብሔር መግባት አይችልም። ታዲያ እንዲህ ከሆነ የወር አበባ ያለባት ሴት ለምን 7 ቀን ተብሎ ጊዜ ጸናባት ያን እንደሆነ በአማካይ ወይም በመጻሕፍት አነጋገር በጸናው በሚባለው የብዙሃኑ ፍጻሜ መጠናቀቂያ ዕለቱ 7ኛው ዕለት ስለሆነ ሕግ ደግሞ በብዙሃኑ ወይም በጸናው ስለሚሰራ በዚያ መንገድ ተከልክለዋል። ይህ የሆነበት ምስጢሩ ምንድነው ያን እንደሆነ ቤተክርስቲያን ውስጥ ያለው ዓለም የሰማይ ዓለም መገለጫ እንዲሁም ደግሞ ነገረ መለኮት የሚገለጥበት ስጋው ደሙ የሚፈተትበት ፈቃደ ዓለም በሙሉ የተሰናበተበት የፈቃደ ነፍስ መካነ ቦታ ስለሆነ የክርስቶስ ስጋና ደም በሚፈስበት በዚያ የፍጡራን ምንም ይሁን ነገር እንዲፈስ ስለማይፈቀድ እንጂ መርገም ወይም መርከስ ስላለ እንዳልሆነ ሁላችን ለይተን ማየት ያስፈልገናል ማለት ነው። በኦሪቱ ይሄ ሕግ ከርኩሰት ጋር ነው የሚያያዘው። በአዲስ ኪዳን ግን ይሄ ሕግ የንጽህና ከመጠበቅ ጋርና የስጋውና የደሙ መፈተቻ ቦታ በዚያ ውስጥ ምንም አይነት ፈቃደ ዓለምና ፈቃደ ስጋ የማይስተናገድበት ክፍል መሆኑን ለእግዚአብሔር የተቀደሰ የነጻ የመስዋዕቱ ማቅረቢያ ክፍል ስለሆነ ከዚያ ለመለየት እንጂ መርገም እንዳልሆነ ማጠናቀን ማየት ያስፈልገናል። በዚህ ቤትና በወር አበባ ብቻ የተወሰነ ሳይሆን በየትኛው ፈሳሽ ውስጥ ያለ ንክኪ ያለበት ሁሉ እንደማይገባ እንዲሁም በህመም የጸና ደዌ ይዞት የሚጥለው አረፋ የሚያስደፍቀው ህመምተኛ እንኳን ቢሆን ወደ ውስጥ መግባት እንደማይችል ማረጋገጥ እንችላለን። ከዚህ ቀጥሎ የሚመጣው የመጠኑ ሁኔታ መጠኑ በሁለት ይከፈላል። አንደኛ ሁሉን ያሟላች ቤተክርስቲያን የሆነች እንደሆነ 40 ክንድ እንድመራቅ እንዳለብን መጻሕፍተ ቀኖና ሁሉ ይሄንን ስርዓት ያስቀምጡልናል። ፍትሐ ነገሥትም ይነግረናል። ይሄ ግን የሚሆነው የቤተ ክርስቲያን ያሰራር መጠን ሁሉን ማለት ምን ማለት ነው? ለምሳሌ ከበሩ ገብተው በርቀት ደጀ ሰላሙ ላይ እጅ ነስተው ተአምረ ማርያም ወንጌል በርቀት የሚሰሙበት የምዕመናን ማቆያ ክፍል አለ ከቅጽረ ግቢ ውስጥ ማለት ነው። ያ ሲሰራም ከ40 ክንድ ርቆ ስለሚሰራ ምዕመናን እዚያ ላይ ሆነው የውጭ ተሳትፎ አገልግሎትን ያገኛሉ። የውስጥ ምስጢራት ብቻ እንዳይከናወን ይከለከላሉ። ያ የቦታ ቅርበትንና የአካል ውህደትን የሚጠይቅ ስለሆነ ስለዚህ በርቀት ስጋው ደግሞ ስለማይሰጥ በርቀት ከምስጢራት መሳተፍ ስለማይቻል ከዚያ ብቻ ይከለከላሉ። ነገር ግን ደግሞ በቤተ ክርስቲያን ቦታ ጥበት አማካኝነት የተሰራች ለምሳሌ በአዳራሽ ውስጥ ተከራይተው የሚቀድሱ አሉ። ከሀገር ወጣ ስትሉ ምንም አይነት ጠባብ ነው መውጫ የሌለበት ቦታ ከሆነ ደግሞ ከ40 ክንድ የቀረበ ቦታ እንኳን ቢሆን ከቅጽረ ግቢው በመጀመሪያው በዳር በስተመጨረሻ ክፍል ላይ ሆነው የውጭውን አገልግሎት ተሳትፎ በሙሉ ያከናውናሉ። ወደ ውስጥ ገብተው ስጋው ደሙን ከመቀበል ብቻ ይከለከላሉ። ስለዚህ ቤተክርስቲያን ቦታ ካላት 40 ክንድ ይርቃሉ። ቦታ ከሌላት ግን የመጨረሻው መቋሚያ ክፍል ላይ ቆመው የውጭ ተሳትፎን ይሳተፋሉ። በየትኛው መለኪያ ግን ወደ መድረኩና ወደ ውስጥ መግባት የማይችሉ መሆኑን መመልከት ያስፈልጋል ማለት ነው። አመሰግናለሁ። ያው በዚህ አጋጣሚ እንግዲህ ምናልባት ከይቅርታ ጋር ክቡራን መምህራን ከ5 እስከ 7 ባለው ደቂቃ ለአንድ ጥያቄ እየሰጠን እንድንሄድ ያው እንግዲህ ካለን ሰዓት አንፃር ይሄንን ታሳቢ እንድታደርጉልኝ ነው።
አቀርባለሁ። ለዛኛው ጥያቄ በቂ መልስ ሰጥቷል ብዬ ስለማስብ ማለት ነው። ሌላኛው ጥያቄ እንደዚህ ይላል። ሁለተኛው የዮሐንስ መልእክት የተጻፈው ለማን ነው? ሲጀምር ለተመረጠችው እመቤትና ለልጆቿ ይላል። ሲጨርስ ደግሞ የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል ይላል። የተመረጠችውና የእህትሽ ልጆች የተባሉት እነማን ናቸው የሚል ጥያቄ ነው። ለመጋቢ ሐዲስ መምህር ሄኖክ። እመቤት፣ እንደገና ልጆች፣ ከዚያም የተመረጠችው የእህትሽ ልጆች የሚል ነው። በዮሐንስ መልእክት ላይ የተጻፈ አምላካዊ ቃል ነው። በነገራችን ላይ ሁሉን ለማጠቃለል ይመስላል። የኔታ ቅድም ሲያስተምሩ ስለ እናቶች አስተምረዋል አይደለ? አሁን ደግሞ ጥያቄው ስለ ልጆች ነው። ከእናት ወደ ልጅ መጥቷል። ቀጣይ አባት እንደሚኖር ተስፋ አደርጋለሁ። ምክንያቱም ሁሉን እንድናዳርስ ማለት ነው። ሐዋርያው ዮሐንስ ይህንን መልእክት የጻፈው የተመረጠችው እመቤት የተባለችው ሮምና የተባለች ሴት ናት ማለት ነው። ይቺ ሮምና የተባለችው ሴት በሮም እና በቱርክ በአሁኗ ቱርክ አካባቢ የምትኖር የነበረች ሴት ናት። ግን ጣዖት የምታመልክ የነበረች ሴት ናት። መጀመሪያ ማለት ነው የመጀመሪያ ሕይወቷ ወይም ታሪኳ ጣዖት አምላኪ የነበረች ናት። ኋላ ግን ቅዱስ ዮሐንስና የዮሐንስ ደቀ መዝሙር አብሮኮሮስ ወደ እዚህ ቦታ ለማስተማር ሲሄዱ ከዚች ሴት ቤት በመዋል በማደር ይችን ሴት አስተምረው አጥምቀው ክርስቲያን ካደረጓት በኋላ እዚያች አካባቢ ምዕመናን የሚሰበሰቡበት የእምነት ተቋም ወይም ደግሞ ቤተክርስቲያን ከሰሩ በኋላ ይችን እመቤት የተባለችውን ሴት እመቤት የተባለችው ክብሯ ከፍ ያለ ስለነበረ በአካባቢው እንደ ልዩ ትታይ ስለነበረ ከዚህ ሴት ቤት ነው መጀመሪያም ትምህርቱን የጀመሩት ወደዚህ ሀገር ሲገቡ ማለት ነው። ከላይ የተጀመረ ትምህርት ወደ ታች በቀላሉ እንደሚወርድ አባቶቻችን ስለሚያውቁ ይችን ሴት አስተማሩና ሮምና የተባለችውን ሴት ከዚያው እነሱ ወደ ሌላ ሀገር ለማስተማር ሲሄዱ ሹመዋት ሄደዋል። በቤተ ክርስቲያን ልክ እመቤት ይባላል አይደል? በገዳም እንደዚያ ሹመዋት ሄደዋል። የተጻፈው ለዚች ሮምና ለተባለችው ሴት ነው ማለት ነው። ልጆቿ የተባሉ ደግሞ ሮምና በምታስተዳድረው አብያተ ክርስቲያን ውስጥ ያሉ ምዕመናን ናቸው ማለት ነው። ምዕመናን ናቸው ልጆቿ የተባሉ። የተመረጠችው የእህትሽ ልጆች የተባሉ ደግሞ ልክ ሌላ ቤተ ክርስቲያን ናት። የእህትሽ ልጆች የተባሉ በሌላ ቤተ ክርስቲያን እዚሁ አካባቢ ልክ አታ ቤተ ክርስቲያን እንደምንለው አለ አይደለ? በሌላ ቤተ ክርስቲያን የምታስተዳድር የእሷን የመሰለች እህትና የእሷ የተመረጠችው የእህትሽ ልጆች የተባሉት ሌሎቹ በቅርብ ባለችው ቤተክርስቲያን የሚያምኑ ክርስቲያኖች ናቸው ማለት ነው። እና ለሮምና ለተባለችው ሴት ነው ልክ እሷን አስተምረው አጥምቀው ወደ ሌላ ሀገር ለማስተማር ሲሄዱ በድጋሚ ቅዱስ ጳውሎስ ልክ መልእክት አስተምሮ ከወጣ በኋላ ለአስተማራቸው ሕዝቦች መልእክት ይልክ ነበር አይደለ? ወደ ሮሜ ልኳል፣ ወደ ቆሮንቶስ፣ እዚያም ወደ ገላትያ፣ ወደ ተለያዩ ሀገራት እንደላከ ሐዋርያውም ለሮምና ይህንን መጽሐፍ ጽፎ እመቤት ብሎ ጽፎላታል። ለምሳሌ አሁን ስሟን ገልጦ ለምን አልጻፍም የሚል ጥያቄ ቢመጣ መጀመሪያ ልክ በእንግድነት ሲገቡ እመቤት እያሉ እያከበሯት ስለገቡ ኋላ ስሟን ጠቅሶ ቢልክ ማለት ነው እንዴ የቀደመው ክብሬን ለምን ተውኝ፣ ክብሬን ትተው እንዴት እመቤት አላሉኝም እንዳትል ስሟን ሳይጠቅስ ለተመረጠችው አላት። ለምን አስተምረው የተመረጠች ምርጥ ዕቃ ስላደረጓት ለተመረጠችው እመቤት ለሮምና ይህንን መልእክት ልከውላታል፣ ጽፈውላታልና ለእሷ ነው የተጻፈ ማለት ነው። በሌላ አገላለጽ ልክ መልእክቱ ስንመለከተው ለቤተ ክርስቲያንና ለቤተ ክርስቲያን ልጆች የተጻፈ የውስጠ ምስጢሩ የተነገረ የተገለጠ ነው ማለት ነው። አመሰግናለሁ። ክቡር መምህራችንን እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ወደ ቀጣዩ ጥያቄ ነው የሚሄደው። ያው ምንም ማብራሪያ እነሱ የሰጡት መልስ ላይ የሚሰጥ ነገር የሚጨመር የለም። ምክንያቱም መልሳቸውን እያያችሁ ነው። በጣም ግልጽ የሆነ በሚገባን መልኩ እያስረዱን ስለሆነ እኔ እንግዲህ እያከታተልኩ ነው ጥያቄውን የምጠይቀው ማለት ነው። መጽሐፍ መያዝ የእናንተ ስራ ይሆናል። ወደ ቀጣይ ጥያቄ ሲሄድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ወደ አፍ የሚገባው ሳይሆን ከአፍ የሚወጣው ነገር እንደሚያረክስ ተናግሯል። ይህም በማቴዎስ ወንጌል ምዕራፍ 15 ቁጥር 11 ላይ የተጠቀሰ ነው። ነገር ግን ጴጥሮስ ደግሞ የረከሰ ምግብ አልበላም ባለ ጊዜ ሲገስጸው እናያለን።
በሐዋርያት ሥራ ምዕራፍ 11 ላይ ሁለቱን እንዴት መረዳት እንችላለን የሚል ጥያቄ ነው። ለክቡር መምህራችን መጋቢ አዲስ እግዚአብሔር ይስጥልን። በመጀመሪያው ላይ መርሃ ግብር መሪው እንደነገረን የኔታም በጣም ጠንቅቀው ነግረውና ያ ብቻ ሳይሆን ምንም ማብራሪያ ተጨማሪ እንደሌለው ማረጋግጦልናልና ወደሚቀጥለው ብቻ ሄዳለሁ ማለት ነው። እንግዲህ በዚህ በጌታ አነጋገር ወደ ከአፍ የሚወጣ ነው እንጂ ወደ ሆድ የሚገባ እንደማያረክስ ተናግሯል። በሌላ ቦታ ደግሞ ቅዱስ ጴጥሮስ ታሪኩን በመሰጠር በራእይ ራእዩን መብላት እንዳለበት ሲታየው ያን መብላት አልችልም ርኩስ ነው ወደ አፌ አይገባም ሲል እግዚአብሔር ዘአስተናጻ እግዚአብሔር አንተም ታስተራኩስ እግዚአብሔር ያነጻውን አንተ ታረክሳለህን ብሎ ሲገስጸው በራእይ ያያል። ከዚያ ወደ ውስጥ የሚገባ ያረክስም ካለ እዚህ ደግሞ ለምን የረከሰውን እንዲበላ ያስገድደዋል የሚል ነው። የሐሳቡ ጭብጥ ግልጽ እንዲሆንላችሁ ማለት መጀመሪያ የሁለቱ አውድ የተነገረበት ሁኔታ በጣም ለተለያየና ለተራራቁ ነገሮች የተነገሩ ናቸው ሁለቱ። የመጀመሪያው ጥያቄው የተነሳው ደቀ መዛሙርት ስለምን እጃቸውን ሳይታጠቡ ይበላሉ ተብሎ ተጠይቆ ነው። ለዚህ መልስ ሲሰጥ ወደ ውስጥ የሚገባው አያረክስም ያለ አንድ ሰው ሳይታጠብ የሥጋ መደብ ንጽሕናውን ሳይጠብቅ ቢበላ ሌላውን ሰው አይጎዳም። ከነገረ ድነት አንጻር አይረክስም። ለሥጋው ደዌ ሊገጥመው ይችላል፣ ድካም ሊገጥመው ይችላል፣ ሊታመም ሊወድቅ ይችላል። ግን ከመዳን አንጻር ግን የሚያመጣው ተጽዕኖ የለም። ታጥቦም በላ ሳይታጠብም በላ። ስለዚህ በዚያ ሰዓት ባለመታጠብ የሚበላው መብል ወደ ውስጥ ቢገባ የሚያረክስ አይሆንም ማለት ከእግዚአብሔር ፍቅርና ከክርስቶስ አንድነት የሚለይ አይደለም። አጀንዳው የነገረ ድነት አይደለም ብሎ ሲመልስላቸው እንመለከታለን። ታዲያ ይሄን ካለው ቅዱስ ጴጥሮስን ግን ርኩስ ብሎ ያሰበውን እንዲበላ ለምን አስገድደው ያለ እንደሆነ ለቅዱስ ጴጥሮስ በሪያ ምሳሌ የተገለጸለት እሪያው አይደለም፣ ርኩሱን መብል አይደለም። እግዚአብሔርም የረከሰውን እንዲበላ እያስገድደው አይደለም። እግዚአብሔር ወደዚህ ዓለም የመጣበት የመብል ጉዳይ አይደለም። የግድ እንድንበላ የሚያስገድደን ሥጋውንና ደሙን ብቻ ነው። ከዚያ ያለውን እኛ ባንበላ ሲኦል የምንገባበት መመሪያ አልሰጠንም። ታዲያ ቆርኔሌዎስ የተባለው በሐዋርያት ሥራ ምዕራፍ 10 ላይ ያለው እርሱ አሕዛብ ነበርና አሕዛብ እሪያ ይገልጻቸው ስለነበረ በምሳሌ በሪያ ምሳሌ አይቶታል። እርሱን ብላ ማለቱ እርሱን አጥምቀ ቀድሰ መስዋዕት አድርገ ማለት አርደ ማለት አይደለም። ልጅነቱን የነበረበትን የጥንተ አብሶውን የመጀመሪያውን ግብሩን አስተተ ለይተ ወደኔ አምጣው አጥምቀው ሲለው ጴጥሮስ ግን ስላልገባው የሥጋ ጉዳይ መስሎት ተከራከረ። በኋላ ግን ገባውና ሄደ አጠመቀው። አጥምቆም ከእግዚአብሔር ጋር አገናኘው። ስለዚህ አንተ እንደ ርኩሳትየው እኔ ቀድሼዋለሁ ማለት ምን ማለት ነው? ከእግዚአብሔር ወልድ ሰው መሆን በፊት አሕዛብ የራሳቸው መለኪያ ነበራቸው፣ እስራኤል የራሳቸው መለኪያ ነበራቸው። እንደ ርኩስ ይተያዩ ስለነበረ እርሱ ግን ሰው የሆነው ለሕዝብም ለአሕዛብም አንድ ከሆኑ በኋላ ግሪካዊ፣ አረማዊ፣ እስራኤላዊ፣ ዕብራዊ ወዘተርፈ ተብለው እንደማይለያዩና እርሱን ለመቀደስ እንደመጣ ለጴጥሮስ ሲያስተምረው እኔ ያነጻሁትን አንተ አታርክስ ብሎታል። ስለዚህ የመብል ጉዳይ በሐዋርያት አስተምሮ ላይ የተለየ ግዳጅ የወጣበት ብሉ የሚል ሕግ የለም። እንዲያውም የሐዋርያት ሥራ ምዕራፍ 15 ላይ ያያችሁ እንደሆነ አሕዛብ በፊት ሁሉን ይበሉ ነበር እንደ ቻይና። ደግሞ እስራኤላውያን ሁሉንም የማይበላውን አይበሉም ነበር። ክርስቲያን ከሆኑ በኋላ በአንድ ማዕድ መጨቃጨቅ ጀመሩ፣ ተጋጩ፣ ተፋጩ። ከዚያ በኋላ ጉባኤ ተደረገ። በዚያ ጉባኤ ላይ ግን እነ ቅዱስ ጴጥሮስ ተገኝተው ሲያስተምሩ ሲመክሩ የግድ የማይበሉ ነገሮችን ለዩላቸው። ይሄው የሞተውን እንዳይበሉ ደም ወግተው እንዳይጠጡ ከመከሯቸው በኋላ እንዲሁም ሥጋ በመብላት መካከል ወይም የሚያሰናክል የምግብ አቅርቦት በመብላት መካከል ጭቅጭቅ የሚፈጥር መሰናክል የሚሆን ነገር ካለ መብላት እንደማይገባ፣ ስለ ፍቅር መብል መተው እንዳለበት፣ አራተኛ ደግሞ ለጣዖት የተሰዋውን በስመ እግዚአብሔር ያልተጠራውን መብላት እንደሌለባቸው ጨብጦ አስረድቷቸዋል። አንድ የመጨረሻ ምነግራችሁ፣ አንዳንድ ሰዎች ሲተነትኑ ፍጥረት ሁሉ መልካም ነው ስለዚህ መበላት አለበት የሚለውን ጥቅስ ሲጠቅሱ እናያለን።
በነገራችን ላይ እግዚአብሔር የፈጠረው ሁሉ መልካም እንደሆነ አየ የሚለውን ጥቅስ ለመብል መጥቀስ በጣም ስንፍና ነው። ከመጻሕፍት መሰረታዊ አስተምሮም ጋር አይሄድም። እግዚአብሔር የሚበላውን ብቻ አልፈጠረም፣ ከዋክብቱንም ነው። ስለዚህ እግዚአብሔር የፈጠረው መልካም ነው ተብሏል። ሰውንም እግዚአብሔር ፈጥሮታል፣ መልካም ነው ተብሏል። ስለዚህ መልካም ነውና ሰው ሊበላ ነው፣ መልካም ነውና ሰማይ ሊበላ ነው፣ መልካም ነውና ከዋክብት ሊበሉ ናቸው፣ መልካም ነውና የዱር አራዊቶች በሙሉ ሊበሉ ናቸው አይደለም። መልካምነት በማየት ልንማርባቸው፣ ለአንክሮ ለተዘክሮ ከዋክብቱ ሰማዩ በጨለማ ድንግዝግዝ ብቻ ተስፋ እንዳያስቆርጠን ብርሃን ውበት ሊሰጡን ፀሐይ በቀን እንድንመላለስ ልታገለግለን የተፈጠረችበት መስፈርት ሲለካ እግዚአብሔር በከንቱ ስላልፈጠረ መልካም እንደሆነ አየ ይላል እንጂ የመብላት ጉዳይ እንድትበሉ የሚል አጀንዳ አስገዳጅልን በአዲስ ኪዳን። ነገር ግን ከአሕዛብ ወገን ለምሳሌ አንድ ቻይናዊ ወደ ክርስቶስ ቢመጣ ልትረዱት የሚያስፈልገው ነገር በቻይና ልማድ የሚበላውን ስለበላ ብቻ ክርስቲያናት ሆነ ማንነው? ለምን አይሁድ አይበሉም ነበር? አለመብላታቸውን ጠብቀው ተጉዘዋል። አሕዛብ ይበሉ ነበር፣ መብላታቸው ከክርስቶስ እንዳይነጥላቸው ተደርገዋል። እኛ ደግሞ ከአሕዛብነት ወደ ክርስትና አልመጣንም። የመጣነው ከኦሪት ነው። ለምሳሌ ብዙ የኦሪት መገለጫዎች አሉ። ባጭሩ የሊቃውንቱን ሻሽ እንኳን ብታዩት የሌሎች ዓለማት ተዋህዶ ሊቃውንት አይጠመጥሙ። እኛ ከሌዋውያን ነው የወሰድነው። ከኦሪቱ ጀምሮ ሐዲስ ኪዳን የተቃና ትርጓሜ ሰጥተን እንጠመጥማለን። ነገሩን ለማሳጠር ያህል ከኦሪት ሕግ ስለመጣን ቀድመን የማንበላቸውን በሙሉ ተምረን ሕይወት አድርገናቸው ስለመጣን ካለመብላት ወደ መብላት እንድንሸጋገር የተጻፈ የለምና በመጣንበት መንገድ ጸንተን እንድንኖር እግዚአብሔር